አሌክሳንደር ዘግሬትን ያስተማረው አርስቶትል ነው። አርስቶትል ያነበበ የጻፈ ቢሆንም ኢምፓየር ለመገንባት እኔ ነኝ አላለም። ኢምፓየር ለመገንባት የሚችልን ሰው ነው የሰራው። እናንተ ያነበባችሁና የጻፋችሁ የግድ ኢምፓየር ገንቢ መሆን አይጠበቅባችሁም። ኢምፓየር ገንቢ መስራት ግን ትችላላችሁ። ኢምፓየር ገንቢ ስትሰሩ በዚያ ሰው ስራ ውስጥ የእናንተ ትምህርት ጎልቶ ሊታይ ይችላል። ኢትዮጵያ ውስጥ ያለው ውሳ እንደዚህ አይደለም። እኔ ኬንያ ዩኒቨርሲቲ ግራጁዌት ያደረኩ ሰውዬ እያለሁ እንዴት ጅማ ዩኒቨርሲቲ ግራጁዌት ያደረገው ሰውዬ ሚኒስትር ይሆናል ይላል። በሱ ሳይሆን ገብቶ በወጣበት ግቢ ራሱ የሚለካ ማለት ነው። ምሁራን ኢምፓየር ገንቢን ከሰራን ስራችንን ሰራን ማለት ነው። ምሁራን ዘርፈ ብዙ ሚናዎች አሉን፣ መጫወትም እንችላለን። አንደኛው የፒርስ ኢንፍሉዌንስ ነው። አማንግ ኢንተሌክቹዋልስ ሪገረስ የሆነ ዲቤት በማካሄድ ሪፋይንድ የሆኑ ኮንቴምፖራሪ ኮንሰፕቶችን ጀነሬት ማድረግ ይችላሉ። እዛም ያለን ቴዎሬቲካል ፍሬምወርክ አንብበው የነሱን ነባራዊ ሁኔታ አጥንተው ወደ ሎካል ወደ ሀገርኛ አውድ ይመልሳሉ። እንዳለ ቀርተው አያመጡም። እንዳለ ቀርተው ማምጣት ጣጣውን አይታችሁታል። ያነባሉ፣ ይማራሉ። በራሳቸው አውድ ውስጥ ያ ነገር እንዲመጣ ያደርጋሉ። ወደኛ ካራክተሪስቲክስ መቀየር የሚያስፈልገው ዓለም ላይ ቨርቹዋሊ በርቀት የምናዳምጠው ነገር ስንገባበት በሙሉ እንደዛ ላይሆን ስለሚችል